ጃጊሶ ፊልሙ የሚጀምረው ኬቲ የተባለች ልጅ በታክሲ ውስጥ ሆና ወደ ስራ ስትሄድ በማሳየት ነው። ወደ ስራ ቦታ እንደደረሰችም ኬቲ ደንበኞቿን በማስተናገድ ትጠመዳለች። ከዚያም የሞዴሊንግ ፖርትፎሊዮዋን እንደ አዲስ ለማዘመን ለስራ ባልደረቧ ጥሩ የሆነ ፎቶግራፈር አንሺ ፈልጋ እንድታገናኛት ትጠይቃታለች። ነገር ግን ተፈላጊ የሆኑ ፎቶግራፍ አንሺዎች ብዙ ገንዘብ ስለቀርቡባት ኬቲ ለተወሰነ ጊዜ ለመጠበቅ ወሰነች። በኋላም ኬቲ ከስራ ወደ ቤት ልትሄድ ስትዘጋጅ ለፖርትፎሊዮዎች ነፃ የፎቶግራፍ አገልግሎት እንሰጣለን የሚል ማስታወቂያ ተለጥፎ ተመለከተች። ወዲያው ከማስታወቂያው ላይ ስልክ ቁጥር መዝግባ ወደ ቤቷ ሄደች። ኬቲ ወደ አፓርታማዋ ደርሳ ወደ ክፍሏ ስትገባ ከጓደኛዋ ከጄሰን ክፍል የሆነ ድምፅ ተሰማት። ጄሰን በክፍሉ ውስጥ አላስቀምጥ ያሉትን አይጦችን ለመያዝ እየተረባረበ ነበር። ስለዚህ ኬቲ ወጥመዶችን በማዘጋጀት ልትረዳው ፈለገች። ከዚያ በኋላ ኬቲ ወደ አፓርታማዋ ትመለስና ምግቧን በማቀዝቀዣ ውስጥ ማስገባት ትጀምራለች። ከዚያም ፖርትፎሊዮዋን ተመለከተችና ነፃ ፎቶዎችን ወደሚያነሱ ፎቶግራፍ አንሺዎች ለመደወል ወሰነች። ብዙም ሳይቆይ ታዲያ ኬቲ ኢቫን ለተባለ ፎቶግራፍ አንሺ ደወለችለት። ኢቫን ስትደውልለት በስሟ ይጠራታል። እሷም ትገረማለች። እሱ ግን በስልኩ ትሩ ኮለር ጭኖ ነበረ። አገልግሎቱን እንደምትፈልግ ስትነግረው ኦሪጂናል ፎቶዋን እንድትልክለት ይጠይቃታል። እሷም በስልኳ ሰልፊ ትነሳና ትልክለታለች። ከዚያ በኋላ በሚቀጥለው ቀን ለመገናኘት ቀጠሮ ይይዛሉ። ምንም እንኳን የክረምቱ በረዶ ከባድ ቢሆንም ኬቲ ወደ ፎቶግራፍ አንሺዎች ስቱዲዮ ትደርሳለች። እዚያም የኢቫን ታናሽ ወንድም የሆነውን ጆርጅ ታገኘውና እርስ በርሳቸው ይተዋወቃሉ። ብዙም ሳይቆይ ጆርጅ ሌላ ሞዴሎችን ፎቶግራፍ በማንሳት ለተጠመደው ኢቫን ምልክት ይሰጠዋል። ከዚያም ኢቫን ኬቲ እንደመጣች ሲመለከት የሚሰራውን ስራ ያቆመዋል። ብዙም ሳይቆይ ኬቲ በፍጥነት ልብሶቿን ትቀይርና ጆርጅ የአንገት ሐብሏን በማውለቅ እንዲረዳት ተጠይቋለች። ጆርጅ በቅርበት ባያት ጊዜ በደንብ ይወደዳት ይመስላል። ከዚያ በኋላ ኬቲ ፎቶ መነሳቷን ትጀምራለች። ነገር ግን ኢቫን በመሃል ለኬቲ በይበልጥ ገላዋን የሚያሳዩ ልብሶችን እንድትለብስ ይነግራታል። ያላትን ሰምታ እምቢ ስትል መጨቃጨቅ ይጀምራሉ። ይህም ጭቅጭቅ ኒኮላይ የተባለው ሌላኛውን የኢቫንን ወንድም ያበሽቀዋል። በመጨረሻም ኬቲ የፎቶ ቀረጻውን ይቅርብኝ በማለት ወደ አፓርታማዋ ለመመለስ ወሰነች። ወደ አፓርታማዋ ስትደርስ ኬቲ በተፈጠረው ነገር ተበሳሽታ ማልቀስ ትጀምራለች። ከሰዓታት በኋላ የአካል ብቃት እንቅስቃሴዋን አድርጋ ስትመለስ ድንገት ጆርጅን በቤቷ ስትመለከተው በጣም ተገረመች። ጆርጅ የተነሳችውን ፎቶ በፍላሽ አድርጎላት ወደ ቤቷ መጣ። ብዙም ሳይቆይ ኬቲ ፍላሹን ተቀበለችውና ጆርጅ ሌላ ነገር እንዳያስብ በብልሃት ፊት እየነሳችው በተፈጠረው ነገር እሱ ላይ እንዳልተናደደች ትነግረዋለች። ነገር ግን ጆርጅ በሰጠችው ምላሽ ደስተኛ የሆነ አይመስልም ነበር። እንደምንም ግን ለኬቲ ጥሩ ስሜት ያለው ሰው መሆኑን ለማሳየት ይሞክራል። ስሜቷ ቀዝቃዛ በመሆን ከራሷ እንዲርቅ ታደርገዋለች። በዚህም ምክንያት ጆርጅ የሷን አፓርታማ ለቆ ይወጣል። ከኬቲ አፓርታማ ከወጣ በኋላ ጆርጅ የኬቲን ፎቶዎች በተመስጦ መመልከት ይጀምራል። በዚያው ምሽት ኬቲ የመኝታ ቤቷን በር በትክክል ሳትዘጋው ቆሻሻ ለመጣል ትወጣለች። ቆሻሻውን በተገቢ ስፍራ ካደረገች በኋላ ወደ አፓርታማዋ ትመለሳለች። በሩን ቆልፋ መብራቷን አጥፍታ ራሷን ካጸዳዳች በኋላ ለመተኛት ትዘጋጃለች። ኬቲ ጭልጥ ብላ ተኝታ ያለ በጨለማ ውስጥ የሞባይል ስልክ ካሜራ ድምፅ ከእንቅልፏ አባነናት። በድንጋጤ ወዲያው ነቅታ የራስጌውን መብራት ታበራለች። ጆርጅ መኝታ ክፍሏ ውስጥ ተቀምጧል። ቀጥሎም ኬቲ ለጆርጅ ችግር ውስጥ እንዳትገባ ብላ በማስፈራራት ከቤቷ እንዲወጣላት ነገረችው። ጆርጅ ግን እንኳን ሊፈራ ጭራሽ ቀርቦ ሊያናግራት ፈለገ። ኬቲን በጣም ተናዳ የጥቃት መከላከያ መሳሪያዋን አውጥታ ፊት ለፊቱ ላይ ትደቅንበታለች። ከዚያም በፍጥነት ወደ መውጫ በሩ ትሮጣለች። እንዳለመታደል ሆኖ ግን ጆርጅ ደርሶ ይይዛትና ወደ አፓርታማው መልሶ ያመጣታል። ጆርጅ በዚህ ድርጊቷ በጣም ተበሳጭቶ ከመሬት ጥሏት ሊያረጋጋት ሲሞክር ድንገት ስትታገለው በአጋጣሚ የኬቲ ጭንቅላት ከመሬት ጋር ይጋጭና ትጎዳለች። ከዚያ በኋላ ጆርጅ የኬቲን እጆችና እግሮች ካሰረ በኋላ ልብሷን አውልቆ ቀድሞ የተመኘውን ገላ እስኪበቃው በግዴታ ያጣጥመዋል። ብዙም ሳይቆይ ጄሰን የኬቲን በር አንኳኩቶ ወደ ውስጥ ይገባል። ጄሰን ጎረቤቱን ለመርዳት ሲሞክር ጆርጅ ድንገት ብቅ አለና ሆዱ ላይ ደጋግሞ በመውጋት ክፉኛ ቆሰለው። ከዚያም ጆርጅ በጄሰን አስክሬን ፊት ለፊት ኬቲን እየደጋገመ ይደፍራታል። ከጨረሰም በኋላ ያደረገውን መለስ ብሎ በመገንዘብ ይፈራል። ቀጥሎም ለሁለት ታላላቅ ወንድሞቹ ለኢቫንና ለኒኮላይ ደውሎ ወደ ኬቲ መኖሪያ አፓርታማ እንዲመጡለት ይነግራቸዋል። ከዚያም ኢቫንና ኒኮላይ ወደ አፓርታማው ደርሰው ኢቫን ወዲያው ሁኔታውን መቆጣጠር ይጀምራል። ቦታውን በደንብ አጸዳድቶ ኬቲ የጄሰን ሞት ተጠያቂ እንድትሆን ጆርጅ በተጠቀመበት ቢላዋ ላይ የጣት አሻራዋን በማድረግ የግድያውን ወንጀል ከጆርጅ ያሸሸዋል። ከዚያም ኬቲ ራሷን እንድትስት መድኃኒት ይሰጧታል። ቀጥሎም በከፊል ንቃተ ህሊናዋ ላይ ሆና ወደ ሌላ ቦታ እየወሰዷት እንደሆነ ተገነዘበች። ከቆይታም በኋላ ኒኮላይ ከላይዋ ላይ ሆኖ ሲደፍራት ታወቃት። የኬቲ እጆች በካቴና ታስረው ለትግል አይመቹም። በዚያ ላይ እርቃኗን ነበረ እንደፈለጉት የሚጫወቱባት። ብዙም ሳይቆይ ጆርጅ ወዲያው መጣና ኒኮላይን አስቆመው። ከዚያም ኬቲ በጣም ስለጠማት ጆርጅ ውሃ እንዲሰጣት በደከመች ነፍሷ ጠየቀችው። ነገር ግን ኒኮላይ በምትኩ ታዲያ ምን ችግር አለው ይላትና ብልቱን አውጥቶ አፏ ላይ መሽናት ይጀምራል። ይህም ነገር ጆርጅን በጣም ያናድደውና ከኒኮላይ ጋር መጣላት ይጀምራል። ጸባቸው ብዙም ሳይቆይ ኢቫን መጥቶ ይገላግላቸዋል። ከዚያም ሁለት ወንድማማቾቹ ወደ ላይ እንዲወጡ ይነግራቸውና የኬቲን ገላ በተገኘው ጨርቅ ሸፈን አድርጎ ተመልሶ ይወጣል። ኬቲ አሁንም ቢሆን በንዴትና በእልክ ውስጥ ሆና መታገሏን አላቆመችም።
በስተመጨረሻም ግን ደከመችና ማልቀሷን ቀጠለች። ትንሽ ቆይቶም ኢቫን፣ ጆርጅና ኒኮላይ እሷ ወዳለችበት ክፍል ተመልሰው ይመጣሉ። ቀጥሎም ኢቫን ኬቲ ላይ አንድ ባልዲ ውሃ ደፍቶባት ከእንቅልፏ ይቀሰቅሳትና ራሷን እንድታጸዳዳ ይነግራታል። ይሁን እንጂ ኬቲ ግን ፈቃደኛ አልነበረችም። ከዚያም ጆርጅ ቀርቦ ሊረዳት ሲሞክር በቁጣ ገፍትራ ወረወረችው። በመጨረሻም ኬቲን ለማረጋጋት ማደንዘዣ እንድትወስድ አስገድዷት። በኋላም ጆርጅ እንደገና ሊያጸዳዳት ሞከረ። ከዚያም ልብስ ሊያመጣላት ወጥቶ ሄደ። ጆርጅ እንደሄደ ኬቲ ማምለጫ መስኮቱን ተመለከተችና እድሉን ተጠቅማ የዋጠችውን መድኃኒት መልሳ ተፋችው። ጆርጅ ተመልሶ ሲመጣ የተኛች አስመስላ ጠበቀችው። እሱም የእጇን ካቴና ፈቶ ያመጣላትን ልብስ ያለብሳት ጀመረ። ከዚያም በኋላ ኬቲ ከተኛችበት ድንገት ብድግ ብላ ጆርጅን በኃይለኛው አጥቅታ ራሱን አሳተችውና በመስኮቱ በኩል አምልጣ ያገኘችውን መኪኖች ለእርዳታ ልታስቆም ሞከረች። ነገር ግን ማንም ሊረዳት ፈቃደኛ አልነበረም። በስተመጨረሻም ኮል ከተባለ መርማሪ ጋር ተገናኝታ ወደ መኪናው አስገብቶ በቻለው አቅም ሊረዳት ፈቃደኛ ሆነ። ሊያረጋጋትም እየሞከረ በምን ጉዳይ ቡልጋሪያ እንደመጣች ጠየቃት። ኬቲ ይህንን ስትሰማ እንዴት እዚህ ልትመጣ እንደቻለች ልታስታውስ ሞከረች። ነገር ግን አልቻለችም። በዚህም ክፉኛ ድንጋጤ ተሰማት። ይህ በእንዲህ እንዳለ ኒኮላይ ወደ ምድር ቤቱ ተመልሶ ጆርጅ ተጎድቶና ኬቲ ደግሞ አምልጣ መሆኑን ተመልክቶ ግራ ተጋባ። በኋላም ላይ ኬቲ በኮል ክፍል ውስጥ ሳለች ኮል ሐኪም ዘንድ ልውሰድሽ ሲል ሀሳብ አቀረበላት። ነገር ግን ኬት ፈቃደኛ አልሆነችም። ኮል ግራ ተጋብቶ ሰክራ ወይም አደንዛዥ እጽ ወስዳ ሊሆን ይችላል በማለት አስቦ ተጨነቀ። ነገር ግን ኬቲ ከቻለ ወደ አሜሪካ ኤምባሲ ብቻ እንዲወስዳት አጥብቃ እየወተወተችው ከዚህ ውጭ የሆኑ ሌሎች እርዳታዎችን ልትቀበል አልፈቀደችም። ብዙም ሳይቆይ አና የምትባል የስነ ልቦና ባለሙያ በመካከላቸው ከቻለች። ኮል ሲመለከታት በጣም ተገረመ። ኮል ወደ እሷ ሊያመጣት ፈቃደኛ ስላልሆነ ነበር በፍጥነት ያለበት ድረስ የመጣችው። ከዚያም አና ኬቲ እንዳጠረጥራቸው በማሰብ ኮልን በእንግሊዝኛ ብቻ አውራኝ ስትል ጠየቀችው። ኬቲን ለብቻዋ ልታነጋግር መፈለጓን በመጠቆም ኮልን እባክህን 2 ሲኒ ቡና አምጣልን ብላ ጠየቀችው። ብዙም ሳይቆይ አናና ኬቲ በሴት ወግ ተቀራርበው ልብ ለልብ ተደማምጠው ማውራት ጀመሩ። በንግግራቸው መሃልም አና ለኬቲ ከኮል ቁጥጥር ስር ወጥታ እሷ ወደምትመራት አቅጣጫ እንድትጓዝላት አሳመነቻት። ቀጥሎም እቅዳቸው ወደ አና ቤት ከመጡ በኋላ ወዲያው ወደ አሜሪካ ኤምባሲ ሊሄዱ ነበር የተስማሙት። ነገር ግን በመንገድ ላይ ያሉ አና ለአንድ ሰው ደውላ ኬቲ ስላለችበት ሁኔታ በሰፊው ገለጻ አድርጋ ኬቲን ይዛ ወደ እነሱ እያመራች እንደሆነ ትነግራቸዋለች። በመቀጠልም ወደ አና ቤት እንደደረሱ አና ኬቲን ይዛት ወደ ምድር ቤቱ አመራች። ነገር ግን እዚህ ጋር በሚያስደነግጥ ሁኔታ ቦታው ኬቲ ከዚህ ቀደም ስትሰቃይበት የነበረበት ክፍል ነበረ። ብዙም ሳይቆይ ኢቫን ከፊት ለፊቷ ድንገት ብቅ አለ። ኬቲም ለእርዳታ ወደ አና ዞር አለች። አና ግን ኬቲን በቁጣ ተሞልታ ቤተሰቤን ጎድተሻል በማለት ኬቲን በጥፊ መታቻት። ኢቫንም እያዳፋት ወስዶ ከላዩ ላይ ልብሷን በመክፈፍ ድጋሚ አሰቃያት ጀመረ። በድንገት ቮዶ የሚባል አንድ አዛውንት ሰውዬ የሚያስፈራ የንዝረት መሳሪያ ይዞ ወደ ኬቲ መጣ። ይህም በእንዲህ እንዳለ አና ከላይኛው ክፍል ድምፁ ከፍ ያለ ሙዚቃ ተከፍቶ በሚወዛወዝ ወንበር ላይ ወደ ተቀመጠ አሻንጉሊት ሄዳ እቅፍ ታደርገዋለች። በታችኛው ክፍል ውስጥ ደግሞ የነ ኢቫን አባት የሆነው ቮዶ ለልጆቹ ከኬቲ ጋር ብቻውን እንዲተውት ይነግራቸውና ይወጡለታል። ከዚያም ቮዶ በያዘው የንዝረት ማሽን በኬቲ ላይ ልጆቹ ካደረጉት በላይ በማድረግ ከባድ ጉዳት ያደርስባታል። ቮዶ ወጥቶ ከሄደ በኋላ ኢቫን ኬቲን እየደማችና እየደካከመች ተመለከታት። ኬቲ በቀራት ጥንካሬ ራሷን ለመከላከል በመሞከር ኢቫንን በመግፋት ምላሽ ሰጠችው። ከብዙ የስቃይ ቆይታ በኋላም ሶስቱ ወንድማማቾች ኬቲን ባለችበት ክፍል ለመቅበር በክፍሉ ውስጥ ሰወር ያለ ቦታ ማዘገጃጀት ጀመሩ። ቀጥሎም ኢቫን በኒውዮርክ በነበረው የፎቶ ቀረጻ ወቅት ኬቲ ልብሷን አውልቃልን ቢሆን ኖሮ ምናልባት ይህ ሁሉ ነገር እኮ አይፈጸምባትም ነበር ይላቸዋል። ከዚያም ብዙም ሳይቆይ ኒኮላይ ኬቲን ብድግ አድርጎ በሬሳ ሳጥን ውስጥ አስገባት። የሬሳ ሳጥኑን ከመዝጋታቸው በፊት ጆርጅ የአንገት ሀብሏን አውጥቶ እየመለሰላት ደህና ሁኚ በማለት ይሰናበታታል። በመጨረሻም ኬቲን በተደበቀና ጨለማ በሆነ ጉድጓድ ውስጥ አሽገው አስቀምጧት። ኬቲ መሞት አልፈልግም በማለት በሚያሳዝን ድምጿ እያለቀሰች ትማጸናቸዋለች። ከጥቂት ቆይታ በኋላ የሬሳ ሳጥኑ ወደ ፍሳሽ ማስወገጃ ጉድጓድ ተጉዞ ኬቲ ሕይወቷ ተረፈ። ይህ በእንዲህ እንዳለ እዚህ ጋር ጆርጅ ከአና ጋር ሆኖ እንመለከተዋለን። ኢቫንና ኒኮላይ ደግሞ ወደ ኒውዮርክ መመለስ አለመቻላቸውንና በጣም አደገኛ ስለሆነው ስለ ወደፊት እቅዳቸው ሲወያዩ እንመለከታቸዋለን። በፍሳሽ ማስወገጃ ዋሻ ውስጥ ደግሞ ኬቲ ነፃ ወጥታ ልብስና ምግብ ለማግኘት እየሞከረች እንመለከታታለን። የሆነ እንስሳ ነገርም ይዛ ጠብሳ በላችሁ። ከዚያም ኬቲ በፍሳሽ ማስወገጃው ስሩን ሄደችና ወደ አንድ ቤት የሚያደርስ መንገድ አገኘች። እሱም ቤተክርስቲያን ነበረ። ኬቲ ወደ ቤተክርስቲያኑ ኩሽና ገብታ ትንሽዬ የምትበላውን ምግብ ሰረቀች። ብዙም ሳይቆይ አንድ ፓስተር መጥቶ ሊረዳት ቀረብ አለ። ነገር ግን ኬቲ ሰዎችን ማመን ስለከበዳት ፓስተሩ ወደ ፍሳሽ ማስወገጃው ስትመለስ እንዲጠቅማት ልብስ፣ ጫማና መጽሐፍ አቀረበላት። ብዙም ሳይቆይ ኬቲ በፍሳሽ ማስወገጃው ውስጥ ለውስጥ ተጉዛ በስተመጨረሻ ከዋናው መንገድ ዳር ደረሰች። እንደ ድል ሆኖም ያለችበት ቦታ ከዩናይትድ ስቴትስ ኤምባሲ ህንጻ ፊት ለፊት ነበረ።
ምሽት ላይም ወደ ቤተ ክርስቲያኑ ተመለሰች። ፓስተሩ እንደገና ወደ እሷ ቀረበና ሊያነጋግራት ሞከረ። ነገር ግን ኬቲ አሁንም ቢሆን ማንንም ልታምን ስላልቻለች ተመልሳ ሄደች። ፓስተሩ የሰጣትንም መጽሐፍ ቅዱስ በቀልን በሚገልጽ ገጽ ላይ ምልክት አድርጋ መለሰችለት። ከዚያም ኬቲ ሁሉንም ለመበቀል በመወሰን ወደ አና ቤተሰብ መኖሪያ ቤት አመራች። ስትደርስም ደህንነቱ የተጠበቀ መሆኑን ካረጋገጠች በኋላ ተደብቃ በቀስታ ገባችና አና ያጠራቀመችውን ገንዘብ ወሰደችው። በዚያው ምሽትም ኬቲ ኒኮላይን ተከትለው ወደ አንድ የምሽት ክለብ ትደርሳለች። በማግስቱ ደግሞ ጆርጅ በአንድ ካፌ ውስጥ ዘና ብሎ እየተስተናገደ እያለ አንዲት ልጅ መታ የሚጠጣ አቀረበችለት። ጆርጅም አንስቶ ሲጠጣ የኬቲን የአንገት ሐብል ከአፍ ውስጥ ዘልቆ ሳይገባ አገኘው። ብዙም ሳይቆይ ጆርጅ ኬቲን በርቀት አይቷት እስከ ፍሳሽ ማስወገጃው ድረስ ተከተላት። በዚያም ጊዜ ኬቲ ወጥመድ አዘጋጅታ ነበርና ጆርጅን አጠመደችው። ይህም በእንዲህ እንዳለ ፓስተሩ ከኮል ጋር ተገናኝቶ ስለ ኬቲ አሜሪካዊነት የተሰማውን ስጋት ይገልጽለታል። ፓስተሩ ኬቲ በደል እንደደረሰባት ስለተረዳ የበቀል እርምጃ ልትወስድ ትችላለች በማለት መፍራቱን ይነግረዋል። ወደ ፍሳሽ ማስወገጃው ስንመለስ ኬቲ ጆርጅን ክፉኛ በሆኑ መልኩ መጉዳት ጀምራለች። እሷም ፊቱን ተልትላ ሆዱንና ጭኑን ወጋግታ ብዙ ደም እንዲፈሰው አድርጋለች። ከዚያም ኬቲ ቆሻሻን በቁስሎቹ ላይ ቀብታው እርቃኑን እንዳለ ትታው ትወጣለች። ብዙም ሳይቆይ ኬቲ ኒኮላይ ባለበት የምሽት ክለብ ውስጥ ትገኛለች። ኒኮላይ ኬቲ በሚጠጣው መጠጥ ውስጥ የሆነ ነገር እንደቀላቀለችበት ሳይገባው ከቆነጃጅት ልጃገረዶች ጋር እየጨፈረ እየተዝናና ነበር። ከዚያም ኒኮላይ አብዝቶ ከጠጣ በኋላ ይታመምና ራሱን ሲያዞረው ወደ መጸዳጃ ቤት ያቀናል። በመጸዳጃው ቤት ደግሞ ኬቲ ቀድማው ደርሳ እየተጠባበቀችው ነበር። ኒኮላይ ህመም ጸንቶበት ሲሰቃይ ኬቲ አንቃ ይዛው ወደ መጸዳጃ ቤት ተመራውና ስቃዩን ታብስበታለች። በመጨረሻም ኒኮላይ ስቃዩን መቋቋም ተስኖት ይሞታል። ከዚያም በኋላ ኬቲ ወደ ጆርጅ ትመለሳለች። እሷን ባሰቃያት መንገድ አሰቃይታው እንዲሞት ባለበት ትታው ትወጣለች። በማግስቱም ኬቲ ከአና ጋር ሲጸልይ የነበረውን ባለቤቷን ቮድን ልትማርከው ወደ ቤተ ክርስቲያን ታመራለች። እቅዷም ተሳክቶ ቮድ ልክ እንደ በግ ይከተላት ጀመረ። ጊዜ ሳታጠፋ ኬቲ ቮድን አጠቃችውና አልጋ ላይ አጋደመችው። ቀጥሎም ከዚህ በፊት ቮድ ራሱ በተጠቀመበት የኤሌክትሪክ ንዝረት መሳሪያ ተጠቅማ ማሰቃየት ጀመረች። የብረት ቱቦ በአፉ ውስጥ በማስገባት ስቃዩን እጥፍ አደረገችው። ይህም ብዙ ደም እንዲፈሰው አደረገ። በጣም በከፋው መንገድ ደግሞ ኬቲ ኤሌክትሪክን በብረት ቱቦ ውስጥ በማስተላለፍ ቮድን በአሰቃቂ ሁኔታ እንዲሞት ታደርገዋለች። ቮድን ከገደለች በኋላ ኬቲ ጆርጅ ወደነበረበት ቦታ ሄዳ ሁኔታውን በሙሉ ፎቶግራፍ አነሳቻቸው። በዚህ መሃል አና ከቤቷ ደርሳ ስትመለከት ምስቅልቅሉ ወጥቶ አገኘችው። ከምድር ቤቱ የሙዚቃ ድምፅ ሰምታ ስትሄድ ድንገት ከኬቲ ጋር ፊት ለፊት ተፋጠጠች። ኬቲም በአንድ ጥፊ ወርውራት ከቆሻሻ ማጠራቀሚያው ስር አለቻት። ወዲያው ኬቲ አናን ጥፍር አድርጋ ስራ በሬሳ ሳጥን ውስጥ ታስገባታለች። ቀጥሎም ለአና የጆርጅን ሁኔታ ግልጽ ታደርግላታለች። እዚህ ጋር ደግሞ ኢቫን ወደ ቤት ተመልሶ አናን ማፈላለግ ይጀምራል። ከዚያም በቤት ውስጥ የተመሰቃቀለውን ነገር እያስተዋለ ወደ ምድር ቤቱ ያቀናል። በዚያም የሙዚቃ ማጫወቻውን፣ የኬቲ መቃብር የነበረ ቀዳዳ ያለው የፍሳሽ ማስወገጃውንና ዋሻውን ተመለከተ። መሳሪያ ይዞ ወደ ፍሳሽ ማስወገጃው ገባ። ይህ በእንዲህ እንዳለ ፓስተርና ኮል ስለ ኬቲ በድጋሚ ውይይት ውስጥ ይገባሉ። ብዙም ሳይቆይ ቄሱ ኮልን ኬቲ ወዳለችበት የፍሳሽ ማስወገጃ ቱቦ መርቶ ይወስደዋል። እዚህ ጋር ደግሞ ኢቫን ጆርጅን ያገኘዋል። ነገር ግን ደርሶ ሳያድነው ኬቲ ድንገት ተከስታ ኢቫንን በማጥቃት አብራ በላችው። ኢቫን ወደ ራሱ ሲመለስና ሲነቃ በጠረጴዛው ላይ አግድም ታስሮ ነበር። ከዚያም ደንግጦ አና ማለት እውነተኛ እናቱ ሳትሆን ኒኮላይንና ጆርጅን በመውለዷ ምክንያት በአባታቸው ብዙ ጉዳት የደረሰባት ሴት እንደሆነች መለፍለፍ ጀመረ። ይሁን እንጂ ኬቲ ግድ አልሰጠችውም ነበር። እንዲያውም በአናና በኢቫን ፊት የጆርጅን ጉዳት ታብሰው ጀመረ። አና ጆርጅ ሲሰቃይ በማየቷ በጣም አዘነች። ጆርጅም ከሞተ በኋላ ኬቲ አና ያለችበትን የሬሳ ሳጥን ዘጋችውና ኢቫንን ማሰቃየቷን ቀጠለች። በዚሁ ጊዜ ኮል ኬቲን ለማግኘት በፍሳሽ ማስወገጃ ውስጥ እየተጓዘ ነበረ። ኬቲ ደግሞ በዚህ የኢቫንን ሆድ በመንጠቆ ቦጭቃው ብዙ ደም እንዲፈሰው በማድረግና በብልቱ አካባቢ ላይም ተጨማሪ ጉዳት በማድረስ ምነው ቶሎ በሞት እስኪል ድረስ አሰቃየችው። በዚህም ከፍተኛ ህመምና ስቃይ ውስጥ ይገባና ራሱን ይስታል። በዝምታ ውስጥ ሆና ሳለ ኢቫን በድንገት ተነስቶ እጆቹን ያሰረችበትን ገመድ ተጠቅሞ ኬቲን አንቆ ሊገላት ሞከረ። ሆኖም ግን ኮል ደርሶላት በጥይት ይመታውና ኢቫንን ይጥለዋል። በስተመጨረሻም ኮል ኬቲን አድኗት አሳልፎ ስለሰጣት ይቅርታ ይጠይቃታል። ከዚያም በኋላ ኬቲ ኮልን ትታው ከፍሳሽ ማስወገጃው ወጥታ ትሄዳለች። ብዙም ሳይቆይ ኮል ከጀርባው አስጨናቂ የሆነ አተነፋፈስ የሚተነፍስና የሚያቃስት የሰው ድምፅ ተሰማው። በፍጥነት ሄዶ ሳጥኑን ከፈተና አናን በውስጡ ተመለከታት። ከዚያም ኮል አናን ብትሆን በኬቲ ጉዳይ ውስጥ እጇ እንዳለበት አወቀ። ቀጥሎም ኬቲ ወደ ዩናይትድ ስቴትስ ኤምባሲ ስታመራ እንመለከታታለን። ይህም በእንዲህ እንዳለ ፊልማችን ይጠናቀቃል። ፊልሙ ሲጠናቀቅ አንድ ጠቃሚ ምክርን ያጋራናል። ሁሌም ቢሆን የተደበቁ ማንነቶችን በደንብ እንፈትሽ። ነፃ የሆኑ የፎቶግራፍ አገልግሎት የሚያቀርብላችሁን ማንኛውንም ሰው በፍጹም አትመኑ። በተለይም ደግሞ በስውር ስፍራ የሚኖሩ ከሆነ ተጠንቀቁ። እንዲሁም አንድ ሰው በምሽት ክለብ ውስጥ ያለመዳችሁትን መጠጥ ቢያቀርብላችሁ የሆነ ድብቅ ሴራ እንዳልተጠነሰሰባችሁ እርግጠኛ ሆኖ ይለናል። ፊልሙም መልእክቱም ገለጻውም ቢሆን እንደተመቻችሁ አልጠራጠርም። ቀጣዩ ክፍል በጣም አጓጊና ተወዳጅ ነው።
በሁለተኛው ቻናላችን ላይ ጠብቁን። ሊንኩን ከቪዲዮ ታች ወይም በኮመንት መጀመሪያው ላይ አስቀምጥላችኋለሁ። ክፍል አንዱ ያመለጣችሁ ደግሞ በዲስክሪፕሽኑ መግቢያ ላይ ያለውን ሊንክ ክሊክ አድርጋችሁ ተዝናኑበት። በቀጣይ የሚሰሩ ፊልሞች ከእናንተ የተመረጡ ናቸውና አሁንም ቢሆን እንዲሰራላችሁ የምትፈልጉትን ፊልም በኮመንት ማስቀመጫው ቦታ ላይ ጽፋችሁ አሳውቁኝ። ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። በሌላ አስገራሚ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የእናንተ ይሁን። መልካም ጊዜ፣ መልካም ቆይታ። ዳጊ